ሰላም እንኳን ወደ ቤቴል ቲዩብ በሰላም መጣችሁ። ዛሬም ደግሞ ራሳችሁን ልትፈትኑባቸው እንዲሁም እውቀታችሁን ልታሻሽሉባቸው የምትችሉባቸውን 15 ጥያቄዎችን አሰናድተንላችሁ ቀርበናል። የእግዚአብሔርን ቃል በጥልቀት እንድትረዱ የሚያደርጓችሁን ጥያቄዎች በየጊዜው ይዘንላችሁ ቀርባለን። በእነዚህም ጥያቄዎች የመጽሐፍ ቅዱስ ቃል እውቀታችሁን እንድታሳድጉ እያለን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንድታደርጉ እንዲሁም የእግዚአብሔርን ወንጌል ለብዙዎች ማስተማርና ማሳወቅ እንድንችል ላይክ እና ሼር እንድታደርጉ ከወዲሁ እናሳስባለን። ጥያቄዎቹን ሰርታችሁ ከጨረሳችሁ በኋላ መልሶቻችሁን እንዲሁም አስተያየታችሁን በኮሜንት ላይ አስቀምጡልን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንሂድ። ጥያቄ ቁጥር 1 ቀናተኛ በመባል የሚታወቀው የኢየሱስ ደቀ መዝሙር ማን ነው? ሀ ማቴዎስ፣ ለ በርጠለሜዎስ፣ አመሩሃ ቶማስ፣ መ ስምዖን። 10 ሰከንድ አላችሁ። ትክክለኛው መልስ መ ስምዖን የሚለው ነው። እነርሱም ጴጥሮስ ብሎ እንደገና የሰየመው ስምዖን፣ ወንድሙም እንድርያስ፣ ያዕቆብም፣ ዮሐንስም፣ ፊልጶስም፣ በርጠለሜዎስም፣ ማቴዎስም፣ ቶማስም፣ የእልፌዎስ ልጅ ያዕቆብም፣ ቀናተኛ የሚባለው ስምዖንም፣ ያዕቆብም፣ ይሁዳም፣ አሳልፎ የሰጠው የአስቆሮቱ ይሁዳ ናቸው። የሉቃስ ወንጌል ምዕራፍ 6 ከቁጥር 14 እስከ 16። ጥያቄ ቁጥር 2 በሰንበት ቀን እንጨት ሲሰበስብ የተገኘው ሰው ምን ተደረገ? ሀ በእሳት ተቃጠለ፣ ለ በሰይፍ ተገደለ፣ አመሩሃ ማስጠንቀቂያ ተሰጠው፣ መ በድንጋይ ተወገረ። 10 ሰከንድ አላችሁ። ትክክለኛው መልስ መ በድንጋይ ተወገረ የሚለው ነው። የእስራኤልም ልጆች በምድረ በዳ ሳሉ አንድ ሰው በሰንበት ቀን እንጨት ሲለቅም አገኙ። እንጨትም ሲለቅም ያገኙት ሰው ወደ ሙሴና ወደ አሮን ወደ ማህበሩም ሁሉ አመጡት። ያደርጉበትም ዘንድ የሚገባው አልተገለጠምና በግዞት አስቀመጡት። እግዚአብሔርም ሙሴን ሰውየው ፈጽሞ ይገደል፣ ከሰፈሩም ውጪ ማህበሩ ሁሉ በድንጋይ ይውገሩት አለው። ማህበሩም ሁሉ ከሰፈር ወደ ውጭ አውጥተውት እግዚአብሔር ሙሴን እንዳዘዘው እስኪሞት ድረስ በድንጋይ ወገሩት። ኦሪት ዘኍልቍ ምዕራፍ 15 ከቁጥር 32 እስከ 36። ጥያቄ ቁጥር 3 ኢየሱስ ከናዝሬት ከወጣ በኋላ የት ይኖር ነበረ? ሀ በኢያሪኮ፣ ለ በቃና፣ አመሩሃ በቅፍርናሆም፣ መ በቢታንያ። 10 ሰከንድ አላችሁ። ትክክለኛው መልስ አመሩሃ በቅፍርናሆም የሚለው ነው። ያን ጊዜ ዲያብሎስ ተወው፣ እነሆም መላእክት ቀርበው ያገለግሉት ነበረ። ኢየሱስም ዮሐንስ አልፎ እንደተሰጠ በሰማ ጊዜ ወደ ገሊላ ፈቀቅ ብሎ ሄደ። ናዝሬትም ትቶ በዛብሎንና በንፍታሌም አገር በባህር አጠገብ ወዳለችው ወደ ቅፍርናሆም መጥቶ ኖረ። የማቴዎስ ወንጌል ምዕራፍ 4 ከቁጥር 11 እስከ 13። ጥያቄ ቁጥር 4 አዳም ሴትን ሲወልድ ስንት ዓመቱ ነበረ? ሀ 190፣ ለ 230፣ አመሩሃ 320፣ መ 150። 10 ሰከንድ አላችሁ። ትክክለኛው መልስ ለ230 የሚለው ነው። አዳምም 230 ዓመት ኖረ። ልጁንም በምሳሌው እንደ መልኩ ወለደ። ስሙንም ሴት ብሎ ጠራው። አዳምም ሴትን ከወለደ በኋላ የኖረው 700 ዓመት ሆነ። ወንዶችንም ሴቶችንም ወለደ። ኦሪት ዘፍጥረት ምዕራፍ 5 ከቁጥር 3 እስከ 4። ጥያቄ ቁጥር 5 ከመቅደላዊት ማርያም የወጡት አጋንንት ስንት ናቸው? ሀ 5፣ ለ 8፣ አመሩሃ 6፣ መ 7። 10 ሰከንድ አላችሁ።
ትክክለኛው መልስ መ7 የሚለው ነው። 12ቱም ከእርሱ ጋር ነበሩ። ከክፎችም መናፍስትና ከደዌም ተፈውሰው የነበሩ አንዳንድ ሴቶች፣ እነርሱ በ7 አጋንንት የወጡላት መግደላዊት የምትባል ማርያም፣ የሄሮድስ አዛዥ የኩዛ ሚስትም ዮሐናም፣ ሶስናም ብዙዎች ሌሎችም ሆነው በገንዘባቸው ያገለግሉት ነበረ። የሉቃስ ወንጌል ምዕራፍ 8 ከቁጥር 2 እስከ 3። ጥያቄ ቁጥር 6 ከሚከተሉት አንዱ በማዕድ እንዲያገለግሉ ከተመረጡት 7 ዲያቆናት መካከል አይደለም። ሀ በርናባስ፣ ለ እስጢፋኖስ፣ ሐመሩሃ ፊልጶስ፣ መ ኒቆላዎስ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ በርናባስ የሚለው ነው። 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባን ነገር አይደለም። ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስንና ጥበብን የሞላባቸውን 7 ሰዎች ከእናንተ ምረጡ። ለዚህም ጉዳይ እንሾማቸዋለን። ይህም ቃል ሕዝቡን ሁሉ ደስ አሰኛቸው። እምነትንና መንፈስ ቅዱስም የሞላበትን ሰው እስጢፋኖስን፣ ፊልጶስንም፣ ፕሮኮሮስንም፣ ኒቃሮናንም፣ ጢሞናንም፣ አራሜናንም ወደ ይሁዲነት ገብቶ የነበረውንም የአንጾቂያውን ኒቆላዎስንም መረጡ። የሐዋርያት ሥራ ምዕራፍ 6 ከቁጥር 2 እስከ 5። ጥያቄ ቁጥር 7 የቢንያምን ስም ቢንያም ብሎ ያወጣለት ማን ነው? ሀ ይስሐቅ፣ ለ ያዕቆብ፣ ሐመሩሃ አብርሃም፣ መ ራሄል። 10 ሰከንድ አላችሁ። ትክክለኛው መልስ ለያዕቆብ የሚለው ነው። ምጡም ባስጨነቃት ጊዜ አዋላጅቱ አትፍሪ፣ ይሄኛው ደግሞ ወንድ ልጅ ይሆንልሻል አለቻት። እርሷም ስትሞት ነፍሷ በምትወጣበት ጊዜ ስሙን ቤኒኦኒ ብላ ጠራችው። አባቱ ግን ቢንያም አለው። ኦሪት ዘፍጥረት ምዕራፍ 35 ከቁጥር 17 እስከ 18። ጥያቄ ቁጥር 8 የአስቆሮቱ ይሁዳን የተካው ሐዋርያ ማን ነበረ? ሀ ጳውሎስ፣ ለ ማቲያስ፣ ሐመሩሃ በርናባስ፣ መ ሲላስ። 10 ሰከንድ አላችሁ። ትክክለኛው መልስ ለማቲያስ የሚለው ነው። ኢዮስጦስም የሚሉትን በርሲያን የተባለውን ዮሴፍንና ማቲያስን ሁለቱን አቆሙ። ሲጸልዩም የሁሉን ልብ የምታውቅ አንተ ጌታ ሆይ ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በትዋት በዚች አገልግሎትና ሐዋርያነት ስፍራን እንዲቀበል የመረጥከው ከነዚህ ከሁለቱ አንዱን ሹመው አሉ። ዕጣም ተጣጣሉላቸው። ዕጣውም ለማቲያስ ወደቀና ከ11 ሐዋርያት ጋር ተቆጠረ። የሐዋርያት ሥራ ምዕራፍ 1 ከቁጥር 23 እስከ 26። ጥያቄ ቁጥር 9 በዮሐንስ ራእይ ምዕራፍ 1 መሠረት ኢየሱስ በራእይ በተገለጠለት ጊዜ በየት እንደነበር ነው የተናገረው? ሀ በኢየሩሳሌም፣ ለ በኪቲም ደሴት፣ ሐመሩሃ በቤተልሔም፣ መ በፍጥሞ ደሴት። 10 ሰከንድ አላችሁ። ትክክለኛው መልስ መ በፍጥሞ ደሴት የሚለው ነው። ያለውና የነበረው የሚመጣውም ሁሉንም የሚገዛው ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እኔም ወንድማችሁ የሆንኩ ከእናንተ ጋር አብሬ መከራውን መንግስቱን የኢየሱስ ክርስቶስንም ትዕግስት የሚካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበሩ። የዮሐንስ ራእይ ምዕራፍ 1 ከቁጥር 8 እስከ 9። ጥያቄ ቁጥር 10 ዳዊት የተሸሸገው በየትኛው የፍልስጤማውያን ከተማ ነው? ሀ በአስኬሎን፣ ለ በጋዛ፣ ሐመሩሃ በጌት፣ መ በኤክሮን። 10 ሰከንድ አላችሁ።
ትክክለኛው መልስ ሐመሩሃ በጌት የሚለው ነው። ካህኑም በኤላ ሸለቆ የገደልኸው የፍልስጤማዊው የጎልያድ ሰይፍ እነሆ በመጎናጸፊያ ተጠቅልሎ ከዚህ ከኤፉዱ በኋላ አለ፣ ትወደውም እንደሆነ ውሰደው፣ ሌላ ከዚህ የለም አለ። ዳዊትም እንደ እርሱ ያለ የለምና እርሱን ስጠኝ አለው። ዳዊትም ተነሳ፣ በዚያን ቀን ሳኦልን ፈርቶ ሸሸ፣ ወደ ጌትም ንጉሥ ወደ አንኩሲ ሄደ። አንደኛ ሳሙኤል ምዕራፍ 21 ከቁጥር 9 እስከ 10። ጥያቄ ቁጥር 11 ማርያምና ዮሴፍ ኢየሱስ ከመወለዱ በፊት በሮማውያን ቆጠራ ላይ ለመሳተፍ የተገደዱበት በየት ነበረ? ሀ በናዝሬት፣ ለ በኢየሩሳሌም፣ ሐመሩሃ በቤተልሔም፣ መ በኬብሮን። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ በቤተልሔም የሚለው ነው። ቃሬኔዎስም በሶርያ አገረ ገዢ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረችው ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። የሉቃስ ወንጌል ምዕራፍ 2 ከቁጥር 2 እስከ 5። ጥያቄ ቁጥር 12 በሁለቱ ግንበኞች ምሳሌ ላይ ልባም ግንበኛ ቤቱን በምን ላይ የሰራ ነው? ሀ በአሸዋ ላይ፣ ለ በሸለቆ ውስጥ፣ ሐመሩሃ በተራራ ላይ፣ መ በአለት ላይ። 10 ሰከንድ አላችሁ። ትክክለኛው መልስ መ በአለት ላይ የሚለው ነው። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ መሰክርባችኋለሁ። ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ንፋስም ነፈሰ፣ ያንን ቤት ገፋው፣ በአለት ላይ ስለተመሰረተም አልወደቀም። የማቴዎስ ወንጌል ምዕራፍ 7 ከቁጥር 23 እስከ 25። ጥያቄ ቁጥር 13 እረኞች ስለ ኢየሱስ መወለድ ሲሰሙ ምን እያደረጉ ነበረ? ሀ እየተጓዙ፣ ለ በቤተልሔም እያረፉ፣ ሐመሩሃ መንጎቻቸውን ሲጠብቁ፣ መ ተኝተው። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ መንጎቻቸውን ሲጠብቁ የሚለው ነው። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነሱ ቀረበ፣ የጌታም ክብርን በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። የሉቃስ ወንጌል ምዕራፍ 2 ከቁጥር 8 እስከ 11። ጥያቄ ቁጥር 14 መንፈስ እንዴት በእግዚአብሔር ፊት ይማልድልናል? ሀ በታላቅ ድምፅ፣ ለ በእሳታማ መንፈስ፣ ሐመሩሃ በማይናገር መቃተት፣ መ በጸጋ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ በማይናገር መቃተት የሚለው ነው። የማናየውን ግን ተስፋ ብናደርገው በትዕግስት እንጠባበቃለን። እንዲሁም ደግሞ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል። ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 25 እስከ 26። ጥያቄ ቁጥር 15 እግዚአብሔር እረኛዬ ነው የሚያሳጣኝ የለም ብሎ የተናገረው ማን ነው? ሀ ሰለሞን፣ ለ ሙሴ፣ ሐመሩሃ ዳዊት፣ መ ኢሳይያስ። 10 ሰከንድ አላችሁ።
ትክክለኛው መልስ ሐመሩሃ ዳዊት የሚለው ነው። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍትም ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። መዝሙረ ዳዊት ምዕራፍ 23 ከቁጥር 1 እስከ 3። ከ15ቱ ጥያቄዎች ስንት መለሳችሁ? በጥያቄዎቹስ ምን ያህል ተጠቀማችሁ? በኮሜንት ላይ አስቀምጡልን።